ምን እየሰሩ ነው? ምንም እየሰራው አይደለም። ትላንትና ተሰራውን ህዝቡ እንዲያይና እንዲያውቅ ለማሳየት ፈልጌ ነው። ይሄ አቶ ምኒልክ ከጣሊያን ያመጡት እንጨት ነው። ይሄ ዝርያ ኢትዮጵያ ውስጥ ገብቶ አቅም ከዛ በፊት ማለት ነው። አቶ ንግስት ጣይቱ እንትን የነበረች አቶ ምኒልክ ከጣሊያን አመጡት። ይሄ ጠላቶችን ለማጥፋት የተከላችሁት ችግኝ እንዳለ ተይዟል። አሁን ይዟል? አዎ ተይዟል። የሞተ ችግኝ የለም እዚህ። አዲሱም ችግኞች እንደምታዩት እየተከልን ነው። በዓለም ደረጃ እንደኛ ችግኝ መተከል የተሳካለት ሀገር ወይም ደግሞ እንትን የለም። አዎ የለም ሀገር በዓለም ላይ አንደኛ ደረጃ ላይ ነው ያለነው። አቶ ምኒልክ ይሄንን ያመጡት ይሄ በተፈጥሮ ከጎንደር ነው? በጎንደር አይደለም። አቶ ምኒልክ እርሶ እንኳን በጎንደር አልመጡም እኮ ከእስራኤል ነው መጡ። ከጎጃም ነው? ከእስራኤል ነው። የእስራኤል ሰው ነው። ምን ተፈጠረ? ፋኖቹ ተኮሱ እንደ ምን ነው የጥይት ድምፅ ስትሰሙ እንደነገጡ? አይ እንትን አይደለም፣ ፋኖቹ ነው የሚተኮሱት። ግዴን ደንታቸው አይደለም እንዴ? ጉዳይ አይደለም እሱ። ደነቀታችሁት እኮ ተንገርገባችሁት እኮ ለእናንታችሁ ነው እንጂ ለራስ አይደለም። እኛ ለምን እንፈራለን? አንተ ራሱ እየጠበቀን አይደል እንዴ? ምን ይሄ መጠበቅ ነው? ለምን ተተኮሰ? ይሄን ያህል ትፈራለህ እንዴ? ይሄ ስማማ፣ ግን ይሄን ያህል ትፈራለህ? ምን ማለት ነው? አለቅም ማለት ስማ፣ አትመስልም። ይሄ ስማ፣ እንደምታዩት የኢትዮጵያ ሕዝብ ማወቅ ያለበት ይሄ ደግሞ አቶ ኃይለሥላሴ ንግስት አቶ ኃይለሥላሴ ያመጡት ነው። ሲያመጡት ያለው እኔ ያመጣሁት አለ። እኔ ያመጣሁት ግድያ ነው። ደም ማፋሰስ ነው ያመጡት አይደለም። ይሄ ትንሽ ችግኝ እኔ ነው ያመጣሁት። ልክ እንደ እርሶ ትንሽ ነው። ይሄ ከእንግሊዝ ነው። ይሄ ትንሽ ነው። ትንሽ አይደለም። ልክ እንደ እርሶ ትንሽ አይደለም። ለማንም እንትን አይደለም፣ የሚሰማ አይደለም። እኔ ለሀገር እጠቅማለሁ የሚለው ነገር ከማንም ጋር ይደረዳል። ልክ እርሶ እንደው ትንሽ ነው። ከማንም ጋር ይደረዳለሁ። ልክ እንደ እርሶ ትንሽ ነው። በነገራችን ብንደማመጥ የተሻለ ነው። እሱ አንድ ነገር ነው። ሌላስ ይሄ ደግሞ እንደምታውቀው ይሄ እስኪ ከዚህ ውስጥ ጀዋር ያመጣውን ችግኝ ጀዋር ምንድነው ያመጣው? ደም ነው ያመጣው። የኢትዮጵያ ሕዝብ የኦሮሞ ሕዝብ ለምን እሱ ለነጻነት ስታገል እርሶ እኮ ነው ለነጻነት መታገል በነጻነት መንገድ ብቻ ላይ ነው እኮ። እሱ በነጻነት መታገል አለበት። እርሶ ነው ሕዝቡን እያሰበርክ የፈለከው ነገር እያወራህ በሰላም የታገልኩ ምናምን አይሰራም። ለምንድን ነው ህዝቡ እናንተ ላይ የማይሆን ነገር ነው? ህጉ ለምንድን ነው እናንተ ላይ የማይሰራው? ይሄ እንዳለ ሆኖ ኮትን አስተካክል እስኪ። ኮት ተስተካክሏል። እኔ እንትን ጉዳይ የለብኝም ሲጀመር። በነገራችን ላይ እኔ የሚያሳስበኝ ስለ ሀገር ጉዳይ ነው እንጂ ስለ በነገራችን ላይ ከታች የለበስከው ሸሚዝ የኦሮሞ ነው። እኔ ኦሮሞ እኮ ነኝ። የምር ኦሮሞ ነኝ እኮ። ትታመናለህ? ምን በኦሮሞነቴ እኮ ነኝ። እርግጠኛ ከማንም ጋር አልዳደርም። ግን ኦሮሞ በመሆኔ የተለየ ነገር አይሰማኝም። ማለት ከሌሎቹ ምን የተለየ ነገር አለ? ኦሮሞ መሆን ምንም ልዩነት የለውም። አዎ ከአማራ ከትግሬ ወይም ደግሞ ከሌሎች ብሔሮች ከሲዳማ ከወላይታ ማጋደልስ ማጣፍ ሰዎች እርስ በርስ ማጋደልስ የህዝብ መጋደል ይሄ አክቲቪስት አሁን ያላችሁት መሪነት ትክክል ነው ብለህ ታስባለህ? አዎ ከማንም በላይ ከምንም በላይ እኔ በላይ ህዝብ ያምናል። እኔ አምባገነን አይደለም፣ ንጉስ ነኝ። ሰባተኛ ንጉስ። ምንድነው የምትፈልገው ከኔ?